ዜጎች እንዳይሞቱ፣ ዜጎች እንዳይፈናቀሉ፣ ዜጎች ላይ ግድያ የሚያመጡትን ታጣቂ ኃይሎች ወይንም ቡድኖች ወይንም አሸባሪዎች የምንላቸው የትኛውንም እነሱን መከላከል ግዴታ አለበት። ያ እንደተጠበቀ ሆኖ ግን ዛሬ መሳሪያውን ነፍጡን ቁጭ አድርጎ አፈሙዙን ወረታች አድርጎ በሰላም ልደራደር የሚል አካልን ለመደራደር ሁሌም ዝግጁ መሆኑ ሲደራደርም እንደነበር በርካታ ማሳያዎች አሉ። እነሱን ዝርዝር አሁን ማንሳት እንትን አይደለምና ሁሌም ለድርድር፣ ለመነጋገር፣ ለመመካከር ወደ ሰላም ለማምጣት ዝግጁ የሆነ መንግስት ነው። የተፎካካሪ ፓርቲዎች በስልጣን እንዲጋሩ ማድረግ መቻሉ አሁን ለምሳሌ አንዱ ትልቁ የሚነሳ ነው። እኔ እስከዛሬ ባለኝ እውቀት በሌሎች አፍሪካ ሀገራት ይሄ አልተለመደም ብዬ ነው የማውቀው። ስልጣን የያዘ ነው። ስልጣን ያልያዘን አካል ሲያጋራ አልሰማሁም። ሊኖር ይችላል፣ ግን ይሄ ለኢትዮጵያ በጣም ልዩና የመጀመሪያው ነው፣ ያልተለመደ ነው እና በምርጫ ያላሸነፈን አካል ናስቲ አንተም ከኔ ጋር ስራ ሀሳብ ሊኖርህ ይችላል፣ ባትመረጥም ልታገለግል ትችላለህ፣ በጋራ እንስራ ብሎ ምህዳሩን የማስፋት አንዱ ትልቁ ዲሞክራሲን ኤክሰርሳይዝ እንድናረግ እንድንለማመድ በውስጣችን ያለንን ቅራኔ እንድንፈታና ወደ መግባባትና በሰላማዊ መንገድ እንድንሰራ ለሀገር ለዜጋ መስራት እስከቻሉ ድረስ ብሎ መንግስት አምኖበት ይሄን ማድረጉ የለውጡ መንግስት አንዱ ትልቁ መለያው ነው። ታሪክም ነው። ይሄ እንደ ታሪክም ይያዝ ነው ብዬ ነው የምወስደው።